እንደምንላችኋል በዛሬው ቪዲዮአችን ለማየት የምንሞክረው DNS እና HTTP ፕሮቶኮል እንዴት በሲስኮ ፓኬት ትሬሰር ኢምፕሊመንት እናደርጋለን የሚለውን ለማየት እንሞክራለን። አንድ ስዊች ወስዳለሁ። እዚህ ጋር ኢንድ ዲቫይስ ኮምፒውተሮችን ወስዳለሁ። ተጨማሪ አንድ ስዊች ያስፈልገኛል። ኦኬ ስዊች አለኝ። ሌላ ሰርቨር ወሰድ ይኖርብኛል። እነዚህም በኬብል ማገናኘት ይጠበቅብኛል። ኦኬ ሰርቨሩን ከስዊቹ ጋራ ልክ እንደ አንድ ዲቫይስ ነው። ሰርቨር ማለት ኮምፒውተር ነው። የፕሮሰስ የማድረግ አቅሙ የመስራት አቅሙ ከፍ ስለሚል ካልሆነ በስተቀር እንደ ኮምፒውተር እንጠቀምበት አንድ ዲቫይስ ነው ማለት ነው። ስለዚህ አይደለም። ይሄን ካደረግን በኋላ አይፒ አድሬስ እንሰጣለን። አንድ ክላስ ውስጥ የሆነ ኔትወርክ 392.168.1.2 ለዚህ ኮምፒውተርም እንደዛው 1.3 ልንል እንችላለን። አንድ ሰርቨሩም አይፒ ስለሚያስፈልገው ለሰርቨሩ አይፒ እንሰጣለን። ዴስክቶፕ 392.168.1.1 ልንሰጠው እንችላለን። ስለዚህ አሁን ሰርቨሩ ጋር እንመጣና ሰርቪሶችን ቼክ እናደርጋለን። እዚህ ጋር ሰርቪስ አለ። በጣም ይሄ ሰርቨር በርካታ አገልግሎቶች ይሰጣል። አንደኛው HTTP ፕሮቶኮልን እንዴት ይሰራል የሚለውን ይሄ ኦን መሆኑን ቼክ እናደርጋለን። ላይክ ዝም ብለን አንድ ቦታ መጥተን እዚህ ጋር ለምሳሌ ዌልካም ቱ ተማሪ ቲዩብ ሚል ቴክስት አለን ብለን እናስብ። ይሄን እንዴት ቼክ ማድረግ እንችላለን? ሴቭ ማድረግ ይጠበቅብናል። ሴቭ እንለዋለሁ፣ ዘጋለው። ወደ ፒሲዋን መጣና የታርጌት አክሰስ አደርጋለሁ። ዌብ ብራውዘር አለው ላይክ እንደ ሲሙሌሽን ቢሆንም ላይክ ኮምፒውተር ማለት ስለሆነ ብራውዘር ይኖረዋል። ብራውዘሩን ከፍታለሁ። ይሄ ከፍቶልኛል። ይሄ ከከፈተልኝ በኋላ የሰርቨሩ አይፒ ስንት ነው? 192.168.1.1 በምልበት ጊዜ ጎል አለው ማለት ነው። ላይክ ብራውዘር ከፍቼ እንደከፈትኩት ይቆጠራል ማለት ነው። ኮፒራይት ላይ ነው ዌልካም ቱ ተማሪ ቲዩብ ይላል ማለት ነው። በዚህ መንገድ ምን ማድረግ ይቻላል? HTTP በዚህ መንገድ ይሰራል የሚለውን እንድትገነዘቡ ያስፈልጋል። DNSስ ምንድነው ከተባለ ላይክ ባለፈው እንደነገርኳችሁ DNS ደግሞ ቁጥሩን አይፒውን ወደ እያንዳንዱ አድራሻ በቁጥር ነው የሚገለጸው። ሰው ቁጥር ማስታወስ ስለማይችል ልክ በስም ስልክ ላይ ሴቭ እንደምናደርገው ሁሉ DNSም ምንድነው የሚያደርገው? እያንዳንዱን አድራሻ በቁጥር የነበረውን ወደ ቴክስት የሚቀየርልን ነው። ስለሆነም እያንዳንዱ አድራሻ በቁጥር ነው የሚገለጸው ማለት ነው። ስለዚህ በጣም በርካታ አድራሻ ቢኖር ያን ሁሉ ማስታወስ አይቻልም። በቀላል ምሳሌ ቁጥር የምንይዘው በቁጥሩን ማስታወስ አንችልም። በስልክ ሴቭ ባናደርግ ነው፣ በስም ባንሰጠው ነው በጣም አስቸጋሪ ነው። በስልካችን ለምሳሌ 1000 2000 ኮንታክቶች ቢኖሩ እነሱን በትክክል ማናስቀምጣቸው ከሆነ ስያሜ እየሰጠን እሱን ለማስታወስ በጣም አስቸጋሪ ነበር ማለት ነው። ለምሳሌ አሁን እዚህ ጋር እንዳደረኩት ተመልከቱ 192.168.1.1 ይሄ ቁጥር ነው። ማስታወስ በጣም ይከብዳል። በጣም ከባድ ነው ይሄን ማስታወስ። ስለዚህ ይሄንን ቁጥር ማስታወስ ስለማይቻል እና በጣም በርካታ የድርጅቶች ስም በቁጥር ማስታወስ ስለማንችል ይሄንን በDNS ሰርቨር አማካኝነት ማድረግ ይቻላል። ወደ ስም መቀየር ከቁጥር ስምን ማስታወስ ስለሚቀል እሱ እንዴት እንቀይራለን የሚለውን ነገር እንመጣለን። ላይ አሁን ሰርቨራችንን እንከፍታለን። DNS ሰርቨር እዚህ ጋር አለ። ስለዚህ ወደዚህ DNS ከመጣን በኋላ እዚህ ላይ እናደርጋለን www ለምሳሌ google.com.et ብዬ ልቀይረው። ማንን? ቁጥሩን ማለት ነው። ቁጥሩ ስንት ነው? 192.168.1.1 አዳረጋለሁ። ስለዚህ ጨረስኩ። DNS ሰራሁኝ። አሁን instead of using number ምን ማድረግ እችላለሁ? ቁጥሩን በመጠቀም መስራት እችላለሁ ማለት ነው። ስለዚህ ወደ ዌብ ብራውዘር እመጣለሁ። ኦኬ መጥቶልኛል። ብራውዘሬን ከፍቻለሁ ማለት ነው። ስለዚህ አሁን ቁጥር አልጽፍም። ለምን? በDNS ሰርቨር አማካኝነት ስሙን ሰጥቻለሁ። google.com
ኦቲቲ ይሄ ትራንስሌት ያደርገዋል ወደ ቁጥሩ ትራንስሌት ያደርገዋል። ኦኬ መልከቱ ኦኬ ስህተት አለ ይለኛል። እንግዲህ ስጽፍ ተሳስቻለሁ ማለት ነው። ያን ቼክ ማድረግ ይጠበቅብኛል። ስለዚህ ወደ ሰርቨሬን ከፍታለሁ። ኦኬ ስለዚህ DHCP ቼክ አደርጋለሁ። ኦን አላረኩትም እንደምታዩት እዚህ ጋር ኦፍ ነው DHCP ሰርቨር ላይ ስመጣ ያችሁት የኦን መሆን ስላለበት ነው። ዘጋለሁ ተመልሼ ያው እዚህ ጋር መጣለሁ። ሆስት ኔም አንሪዞልቭድ እያለ ነበረ። አሁን በትክክል አመጣው ማለት ነው። ተመልከቱ አያችሁት DNS ማለት ባጭሩ ኢንተርኔት ስልክ ማውጫ ፎን ሊጠራ ይችላል እያለ HTTP-ውን በዚህ መንገድ ይሰጠኛል ማለት ነው። ስለዚህ HTTP እና DNS በሲስኮ ፓኬት ትሬሰር በእንደዚህ አይነት መንገድ በቀላሉ መስራት እንችላለን ማለት ነው። ታንኪዩ ስላዳመጣችሁን አመሰግናለሁ።